አሁን እዚህ ጋር እንደምታዩት እዚህ ጋር ሰላም የተወደዳችሁ የነስር ፎሬክስ የፕራይቬት ክላስ ቤተሰቦቻችን፣ ዛሬ ደግሞ አንድን ትሬድ ለመግባት ሰገን ሰላም የተወደዳችሁ የነስር ፎሬክስ የፕራይቬት ክላስ ቤተሰቦቻችን፣ ዛሬ ደግሞ አንድን ትሬድ ለመግባት ምን ማድረግ እንዳለብን በደንብ እናያለን። ከመጀመሪያው ሴታፕ ከመፈለግ ጀምሮ ፖዚሽናችንን እስከ መዝጋት ድረስ እንዴት መድረስ እንደምንችል በደንብ እናያለን። ማርኬቱን እንዴት አናሊሲስ እንደምናደርግ፣ ታርጌት ፕሮፊቶች የቱ ጋር እንደሚቀመጡ፣ ስቶፕ ሎስ የቱ ጋር ማስቀመጥ እንዳለብን፣ ምን ያህል ሪስክ ማድረግ እንዳለብን እና ሪስካችንን እንዴት ማኔጅ ማድረግ እንዳለብን በደንብ እናያለን ማለት ነው። በዛሬው ያው ትሬድ የምናደርገውን ከረንሲ ፔር ከዚህ ውስጥ እንፈልጋለን። አሪፍ ሴታፕ የምናገኝበትን ከረንሲ ፔር እንፈልጋለን። እዚህ ጋር እንደምታዩት ናዝዲ ጂፒዋይ ላይ ገብተናል። 1 ሃወር ቻርት ላይ ነን እና እዚህ ጋር ያው እኔ የሚታይ ነገር አለ እና በተማራችሁትም መሰረት ስለ ኤስኤምሲ አንዳንድ ነገሮችን የሚጠቅሟችሁን በማስተር ክላሱ በቪዲዮ ደርሳችኋል ማለት ነው። ስለዚህ በቪዲዮ ደርሶችኋል ማለት ነው። ስለዚህ በዛ መሰረት ማርኬቱን አናሊሲስ እናደርጋለን ማለት ነው። ፈርስት ኦፍ ኦል እዚህ ጋር እንደምታዩት ማርኬት ወደ ላይ እየወጣ የነበረ ማርኬት ነው። ከዚህ ወደ ላይ አፕ ትሬንድ ነበር። ካራክተር ሺፍት ያደረገው ደግሞ እዚች ጋር ነበር። እንደምታዩት እዚች ጋር ያለች ሃየር ሎው አለች የአፕ ትሬንድ እና ይህንን ነው እዚህ ጋር ቼንጅ ኦፍ ካራክተር የፈጠረው ማለት ነው። ስለዚህ አናሊሲስ እናደርግ። መጨረሻ ጊዜ ወደ ላይ ብሬክ ያደረገው ቦስ የፈጠረ ወደ ላይ እዚህ ጋር ቦስ ፈጥሮ ነበር። ከዛም በኋላ እዚች ጋር ያለች ሃየር ሎው አለች። ወደ ታች ማርኬቱ መጥቶ ይህንን ሃየር ሎው ወደ ታች ብሬክ አድርጎት ቼንጅ ኦፍ ካራክተር እንዲፈጠር አድርገዋል ማለት ነው። ያው ቼንጅ ኦፍ ካራክተር ማለት ማርኬት አፕ ትሬንድ ከነበረበት ቼንጅ ኦፍ ካራክተር ፈጠረ ማለት ካራክተሩን ሺፍት አደረገ ማለት ስለሆነ እዚህ ጋር ወደ ላይ እየወጣ ከነበረ እዚህ ጋር ቼንጅ ኦፍ ካራክተር ፈጥሯል። ስለዚህ ወደ ታች ነው የሚወርደው የሚለውን ኤክስፔክት የምናደርገው ማለት ነው። ስለዚህ ምንጊዜም ደግሞ ቼንጅ ኦፍ ካራክተር ከፈጠረ በኋላ ምንጊዜም ደግሞ ወደ ታች ቼንጅ ኦፍ ካራክተር ከፈጠረ በኋላ ከላይ ሰፕላይ ዞን ጥሎልን ይሄዳል። ወደ ላይ ከታች ወደ ላይ እየወረደ ከነበረበት ደግሞ ወደ ላይ ብሬክ ሲያደርግ ከታች ዴማንድ ጥሎልን ነው የሚሄደው ማለት ነው። ስለዚህ እዚህ ጋር ደግሞ ያው ወደ ላይ እየወጣበት ከነበረበት ወደ ታች ነበር ብሬክ ያደረገው። ስለዚህ ከላይ ሰፕላይ ዞን ጥሎልን ሄዷል። እዚህ ጋር እንደምታዩት እዚህ ጋር ኢምባላንስ አለ፣ እዚህ ጋር ኦርደር ብሎክ አለ። የኦርደር ብሎክ የሰፕላይ ዞን ነው ማለት ነው። ስለዚህ ይህንን እናሰምረዋለን። ይህንን እናሰምረዋለን። ያው እዚህ ጋር እንደምታዩት ምንጊዜም ትሬዳችንን ከመግባታችን በፊት ሪስክ የምናደርገውን ምን ያህል እንደሆነ የሚወስንልን ኦርደር ብሎኮች ናቸው ማለት ነው። ሰፕላይ እና ዴማንዶች ናቸው የእኛን ሪስክ የሚወስኑልን ማለት ነው። ይህም ማለት ያው እዚህ ጋር እንደምታዩት ይቺ ኦርደር ብሎክ ናት። እቺን ካንድል ያው ከላይ እስከዚህ ድረስ እናሰምራለን እና እቺ ካንድል ናት ኦርደር ብሎክ የምንላት እና ይቺ የሰፕላይ ዞን ኦርደር ብሎክ ናዚ የኛ ሪስካችን ማለት ነው። ማርኬት መጥቶ ይሄንን ሚቲጌት አድርጎ እዚህ ዞን ላይ ሪጀክት አድርጎም ሊሆን ይችላል። እዚህ ዞን ላይ ሪጀክት አድርጎ ሊሆን ይችላል። ወይ ስናይፐር ኢንተሪ በሻዶ ብቻ ሚቲጌት አድርጎት ወደ ታች ሊመለስ ይችላል። ብቻ ይችን ነው ሪስክ ያደረግነው። ከዚህ ዞን ወደ ላይ ከወጣ ያው ካራክተሩ ወደ ላይ ድጋሚ ቼንጅ ኦፍ ካራክተር ፈጠረ የምንለው ሲሆን
ካራክተር መፍጠሩን ስለሚያሳየን ያው ኦሬዲ ስቶፕ ሎሳችንን እዚህ ጋር ነው የምናስቀምጠው ከላይ ማለት ነው ምንጊዜም። ስለዚህ ያው ሰፕላይ ዞን ምንጊዜም በሰፕላይ ዞን ሴል ነው የምንገባው እና ሪስካችን እቺን ያህል ናት ማለት ነው። ስለዚህ ሪዋርድ የምናደርገው እዚህ ጋር እንደምታዩት ሴል የምንገባው ኢንትሪ የምናደርገው ኢንትሪ ፖይንታችን ያው እዚህ ጋር ነው። የዚህ ኦርደር ብሎክ እዚህ ጋር 91 ላይ ነው የምናደርገው። ታርጌታችን የምናስቀምጠው ደግሞ ያው እዚህ ጋር እናስቀምጥ። ምንጊዜም ታርጌት የሚቀመጠው ያው እዚህ ጋር ሪትረስ ከማድረጉ በፊት ነው። ሪትረስ ከማድረጉ በፊት ነው። ነገር ግን እዚህ ጋር ያሉ ኢምባላንስ እና ዴማንድ ስላሉ ማርኬት እነዛንም ሪስፔክት ሊያደርግ ስለሚችል ወደ ላይ ሳይመለስ ከዚህ ዴማንድ እዚህ ጋር ነው የምናደርገው ማለት ነው። ስለዚህ ይህንን ነው ታርጌት ያደረግነው። ሪስካችንን ያው እንደነገርኳችሁ ይህን ያህል ነው። እዚህ ጋር እንደምታዩት ኦልሞስት 41 ፒፕስ ነው። ሪዋርዳችን ደግሞ እዚህ ጋር እንደምታዩት 122 ፒፕስ ሪዋርድ ያለው ነው ማለት ነው። አሪፍ ሪስክ ሪዋርድ ያለው ትሬድ ነው እና ይህንን ያው ትሬድ ወደ ኢንትሪያችን ሌቨል ላይ ሲመጣ ሴል ፖዚሽን ከፍተን እና ዲጂፒዋይን ሴል እንለዋለን ማለት ነው። እዚህ ጋር ማርኬቱ ሲመጣ ማለት ነው። ከዚህ አሁን እኛ ኤክስፔክት የምናደርገው ምንድነው? ማርኬት ይመጣና እዚህ ጋር ከዛ ይመለሳል እና እዚህ ጋር ሲደርስ ደግሞ እንዘግባለን ነው። ማርኬት ከዚህ እዚህ ዞን ገብቶ ወይም ሚቲጌት አድርጎት ሊሆን ይችላል። ስናይፐር ኢንትሪ እዚህ ጋር ገብቶ ወጥቶ እዚህ ጋር ሲደርስ ነው ታርጌት ፕሮፊታችንን የምንወስደው ማለት ነው። እዚህ ጋር ማለት ደግሞ ያው 19 እዚህ ጋር ማለት ያው 90 እዚህ ጋር ማለት ያው 90.705 ማለት ነው። ስለዚህ ያንን ነው ታርጌት የምናደርገው እና ወደ ኢንትሪ ፖይንታችን ላይ ሌቨል ላይ እስከሚገባ ትሬዶችን ፖዚሽን አንከፍትም። በሜታ ትሬደር ያው በስልካችን ነው ትሬዶችን ኤክስኪዩት ማድረግ የምንችለው እና በስልካችን እዚህ ጋር ናስ ዲጂፒዋይ ብለን ሰርች አድርገን እንገባለን እና እንጠብቀዋለን ማርኬቱ። ኦኬ እዚህ ጋር እንደምታዩት ፖዚሽኑን ከፍቻለሁኝ እና ኦኬ እዚህ ጋር እንደምታዩት ፖዚሽኑን ከፍቻለሁ እና ኦኬ እዚህ ጋር እንደምታዩት ፖዚሽን ከፍቻለሁ። ሴል ነበር የገባሁት። ኢንትሪ ፖይንታችን ያው 91 ላይ ነበር። 91 ላይ ናስ ዲጂፒዋይን ሴል ገብተናል። ሎስ ሳይዝ በ0.04 ነበር የገባሁት እና ያው ስቶፕ ሎስ የምናስቀምጠው ምንጊዜም ያው እዚህ ጋር 92 ላይ ነው። ያው ሪስክ ያደረግነው ትንሽ ነው፣ ሪዋርዳችን ደግሞ ከፍ ያለ ነው ማለት ነው። ማርኬቱ ተቃራኒ አቅጣጫ ቢሄድብን እንኳን ሪስክ ያደረግነው ትንሽ ስለሆነ ያን ያህል አንጎዳም ማለት ነው። ምክንያቱም ያው የምናገኘው በጣም የሱም ብዙ እጥፍ ነው ማለት ነው። ስለዚህ ያው ትሬዱን ገብተናል ስቲል አሁን ትሬዱን ገብተናል እና ያው መጨረሻ ላይ ፋይናል ሪዛልቱ እና ያው መጨረሻ ላይ ፋይናል ሪዛልቱ ምን ይመስላል የሚለውን መጨረሻ ላይ አብረን እናያለን ማለት ነው። ኦኬ እንደምታዩት ኦልቲፒ ስማሽ ዳርገናል። አሁን ፕራይስ ያለበት ያው ወደ 90
ያው አሁን ፕራይስ ከ91 ጀምሮ እስከ አሁን ፕራይስ ኦኬ ኦልቲፒ ስማሽ ዳርገናል እንደምታዩት። ኦኬ ኦልቲፒ ስማሽ ዳርገናል እንደምታዩት ከ91 ኦኬ አሁን ላይ እንደምታዩት ኦልቲፒ ስማሽ ዳርገናል ከ91 908 ጀምሮ ወደ 9820 ድረስ ማርኬቱ ወደ ታች በጣም ወርዶልናል። እንደምታዩት እስከ ታርጌታችን ድረስ መጥቶልናል። ፖዚሽናችንን ያው እዚህ ጋር ክሎዝድ እናደርግ የኔ ያህል ፕሮፊት እዚህ ጋር እንደምታዩት የኔ ያህል ፕሮፊት በአራቱ ፖዚሽን ማግኘት ችለናል። አራት ፖዚሽን ነበር የከፈትነው እንደምታዩት። በእነዚህ አይነት መንገድ ሴታፕ አግኝቼ ትሬዶችን ገብቻለሁኝ። ያው በፕሮፊት መውጣት ችያለሁ ማለት ነው። ያው እንደተማራችሁበት አልጠራጠርም። እና እንደዚህ አይነቶችን እና በጣም ይጠቅማችኋል ብዬ የማስበውን የማርኬት አናሊሲስ እንዴት እንደምታደርጉ ስለ ስትራቴጂው በደንብ የምናጠና ሲሆን ቶሎ ቪዲዮም ፖስት አደርግላችኋለሁ። መልካም ጊዜ ይሆንላችሁ።